ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የፎቶሾፕ ቱቶሪያል ለጀማሪዎች አይደለም። ለጀማሪዎች ከዚህ በኋላ ያሉትን ክፍሎች ስቴፕ ባይ ስቴፕ ከመጀመሪያው እስከ መጨረሻው ያለው የዲዛይን ሀሳቦች ወይም የፎቶሾፕ ኮንሰፕቶችን ለማየት እንሞክራለን። ግን ይሄንን ነገር ፎቶሾፕን እየሞከሩ ግን የዩቲዩብ ተምኔላቸው ሊያምር ያልቻለ ሰዎች እንዴት በቀላሉ ሊያሳምሩት እንደሚችሉና እንትን እንደሚሉ ነው። ግን ፎቶሾፕን የምትሞክሩ ሰዎችም ወይ ደግሞ ጀማሪዎች ከሆናችሁ እግር በእግር እየተከተላችሁ ይህንን እኔ የምሰራውን ነገር እኔ የምጠቀመውን ኪ የምትጠቀሙ ከሆነ በቀላሉ ኢንተረስትድ ከሆናችሁ የመያዝ እንትን በጣም ቀላል ነው። ያው ውስብስብ እንዳይለባችሁ ብዬ ነው እንጂ ሞር ጀማሪዎችም በቀላሉ እንትን ብላችሁ የምትሰሩት ነገር ነው። ከዜሮ ተነስታችሁ እዚህ ባዶ ነገር ነው አሁን የሚታየን ፎቶሾፕ ላይ ባዶ ነው። ከዚህ ባዶነት ወደ መኖርነት ከዚህ ዝም ብሎ ነው ፎቶሾፕ ስከፍቱት ያያችኋል፣ እናንተም ታዩታላችሁ። እና ይህንን ነው ካለመኖር ወደ መኖር መታመጡት እና በጣም ኢዚ ነው። ምንም ያለ እንትን ማለትም አያስፈልግም። ወደ ስራው ልግባ ቀጥታ እና እዚህ ላይ የተወሰኑ ኪዎችን አስፈላጊ ኪዎችን ለነግራችሁ ፈልጋለሁ። እነሱን ኪዎች ደግሞ በስራ ውስጥ እያለን ወሳኝ የሆኑ ኪዎችን እያሳያችሁ ሄዳለሁ። በመጀመሪያ ደረጃ የእናንተን ፎቶ ያው አፕሎድ ማድረግ የፈልጋችሁትን ኦብጀክትም ምንም ሊሆን ይችላል ሬዲ ማድረግ ነው፣ ዳውንሎድ በማድረግ ማዘጋጀት ነው። ከዛ በኋላ ምንድነው ቀጥታ ፎቶሾፕ ላይ ገብተን እዚች ፋይል የምትለዋ ላይ ለጀማሪዎችም እንዲጠቅማችሁ አድርጌ ነው የምነግረው። ፋይል የምትለዋ ላይ ክሊክ ትላላችሁ። ከዛ ኒው የሚል አለ፣ አዲስ እንደማለት ነው። እዚህ ጋር እነዚህ ሊስቶች አሉ። የሚሞክሩ ሰዎች ያውቁታል፣ ግን ኖርማሊ ሀሳቡን በሙሉ እየተናገርኩኝ ሊድ ሞር ዩቲዩብ ተምኔልን ስትሰሩ ገና ሳይዙን ለማወቅ ምናምን እንዳትሄዱ፣ ረዥም መንገድ ነው። ምንም ኮምፕሊኬት መሆን አያስፈልግም። በተለይ ጀማሪዎች ቀጥታ ትመጡና እዚህ ጋር ፊልም እንደ ቪዲዮ የሚለው አለ፣ እሱ ላይ ክሊክ ማድረግ። ከዛ በኋላ ሳይዝ ያስመርጣቸዋል። ሳይዙ ላይ ደግሞ ኤችዲቪ በኤችዲ ቲቪ የሚለው ፎርማት ላይ ኦኬ ማድረግ አለቀ። በቃ ፊልም እንደ ቪዲዮ ላይ ማድረግ፣ ከዛችኛውን ፎርማ መረጥ። በቃ ሌላውን ነገር ባይ ዲፎልት ራሱ ያስተካክላል። መተነካኩትም ነገር የለም። ከዛ ኦኬ በቃ ይሄው መጣ፣ ሳይዛችን መጣ። የዩቲዩብ ሳይዛችን ይሄን ይመስላል። በቃ የተምኔል ሳይዝ ይመጣል ማለት ነው በኤችዲ ሳይዝ። ከዛ ምንድነው ፎቶአችንን ማስገባት፣ የምንፈልገውን ፎቶ ለተምኔል የምንጠቀመውን ፎቶ ማስገባት፣ ስበን እዚህ ላይ በመልቀቅ ማስገባት። ትንሽ ብለርድ ሆኗል፣ ይሄ ችግር የለውም። ብለርድ ቢሆን ራሱ በምን አይነት ዌይ ሊያምር እንደሚችል ፎቶ ታዩታላችሁ። እና ይህን ፎቶ አስገባው ዝም ብዬ። ከዛ እሺ ደብል ክሊክ እዚህ ጋር እለዋለሁ። ለጀማሪዎች እዚህ ጋር ደብል ክሊክ እለዋለሁ። ከዛ ኦኬ ሌየሩን ይከፍትልኛል። ከዛ እዚሽ ጋር ፔንቱል የምትባላለች እቺ ምልክት ፔንቱል ትባላለች። ወይም ደግሞ በቀላሉ ፒን በመጫን እራሱን ያመጣል። ወይ ደግሞ ፒን ስነካ ወደ ፔንቱል ትቀይራለች። እና ኦኬ እምቢ እያለኝ ነው ሾርት ከቱ። ግን በቃ ወይ ፒን በመንካት ወይ ደግሞ እቺ ፔንቱሏን በመንካት ይሄን አይከን ያመጣላችኋል። ከዛ ይሄን ዙም ማድረግ። እኔ አሁን ኮንትሮል ስፔስ ካረኩኝ ሾርት ኪ ዙም ነው። ኮንትሮል አልት ካለጋችሁት ማይነስ ነው። ኮንትሮል ስፔስ ይኸው ክሊክ ስታደርጉት ዙም ያደርጋል። ኮንትሮል አልት ሚኒማይዝ ያደርጋል ማለት ነው። ኖርማሊ ለጀማሪዎች ደግሞ እዚህ ጋር የዙም ምልክት አለች። እዚህ ጋር ፕላስ ማድረግ በፈለጋችሁ ቁጥር ፕላስ፣ ማይነስ ላይ ደግሞ እዚህ ጋር ትመጡና ማይነስ በማድረግ እንትላላችሁ። ከዛ ቀጥታ ወዴት ነው የምንሄደው? ይሄንን ባክግራውንድ ወደ መቁረጥ ነው የምንሄደው። ዙም ኢንና ዙም አውቱ ግዴታ ስለሚያስፈልግ እያቀረብን ፎቶውን ወደ ውስጥ ገብተን እንዳንቆርጠው ምናምን አይነት ነገሮች እና ሞር እዚህ ባክግራውንድ ላይ ራሱ መጠንቀቅ ያለብን ዋናው እዚህ ጋር ነው። በቃ ተምኔል አቆራረጥ እዚህ ጋር ነው መጠንቀቅ ያለብን። ብዙ ዩቲዩብ ላይ አሪፍ ስራዎችን እየሰሩ ተምኔላቸው የሚያስጠላ ሰዎች አሉ። ለምሳሌ ለማየት ማይጋብዝ ማለት ነው። ፎቶ አቆራረጥ ላያምር ይችላል፣ ቴክስት አቀማመጥ ላያምር ይችላል፣ ባክግራውንድ አመራጣጣቸው ላያምር ይችላል። እና በቃ እንዲሁ ሀሳቡን የወደዳችሁ በተምኔል ምራሱ ልዘሉ ትችላላችሁ። እኔ ባይዘዌ እንደዛ ነኝ። የፈለገ ያህል ቢሆን ተምኔል ነው ማየው። ለተምኔሉ ብቻ ብዬ የማያቸው ቪዲዮዎች አሉ። ተምኔሉ በዚህ ልክ ያማረው ፕሮግራም ውስጥ ምን ያህል ያምራል፣ ምን ያህል ለቪዲዮ ተጨንቋል ብዬ ነው ማስበው በተምኔሉ ልክ። እና ያንን ሀሳብ ለማየት ራሱ ተምኔሉን ነው ማየው። እና
እና ሞር እዚህ ጋር ባክግራውንድ አቆራረጥ ላይ መጠንቀቅ አለባችሁ። ለማንኛውም እኔ በሾርት ኪ ዙም ለማድረግ እሞክራለሁ። ሌሎቻችሁ እንዳሳየዋችሁ እዚህ ጋር ዙማን በመንካት ወደ ውስጥ በማቅረብ እና መጀመሪያ የፈለጋችሁ ፖይንት ላይ እቺ ፔንቱልን በመንካት ፔንቱል ላይ ተነኩና ይሄው መቁረጥ እንጀምራለን። ዞረን እዚህ ስታርት ፖይንት ላይ ነው መምጣት ያለብን። ልክ በመቀስ ለጀማሪዎች ነው ይሄን ነገር ብለው በመቀስ እንትን እንደመቁረጥ ወረቀት ላይ ያለውን ስዕል ወይ ጋዜጣ ላይ ያለውን ስዕል በመቀስ ቆርጦ እንደማውጣት ብላችሁ ማሰብ ትችላላችሁ። በዛ ልክ ተጠንቅቃችሁ ነው መቁረጥ ያለባችሁ እንጂ እንደዚህ የሆነ ነገር ውስጥ ገብታችሁ አይሆንም። ወይ ደግሞ በግድ የለሽነት ዝም ብላችሁ እንዲሁ ውስጥ ላይ ገብታችሁ እንዲህ መቁረጥ የለባችሁ እንደዚህ እና ቢያንስ ይሄንን ተጠንቅቃችሁ ፕራክቲስ ማድረግ ሁሌም በኖርማል እንትኖች ላይ መለማመድ፣ በሆኑ ፎቶችን እያስገባችሁ ምስሎችን እያስገባችሁ መለማመድ ሞር ባክግራውንድ ኖርማሊ ፎቶሾፕንም የምትሞክሩ ሰዎች እዚህ አቆራረጥ ላይ ኬርለስ መሆን የለባችሁም። ከማሳያችሁ 3 ትሪኮች መካከል አንደኛው ይሄ በቃ ባክግራውንድ መቁረጥ ነው። በቃ ባክግራውንድ አሳምራችሁ ከቆረጣችሁ ራሱ በጣም የሰራችሁት ዲዛይን ጥሩ እይታ ይኖረዋል። ባክግራውንድ ግን አስቀያሚ አድርጋችሁ ከቆረጣችሁ ኦልሬዲ የፈለገ ያህል ጥሩ ነገር ብትሰሩ እችኛዋ ባክግራውንድ ተምኔላችሁ ልታስደብርበት ትችላለች እና እቺን ነገር ተጠንቀቃችሁ ቁረጡ። ይኸው ስታርት ፖይንቱ ላይ መጣውና ጨረስኩ። ራሱ ስሙዝ የሆነ እንትን ያደርግልኛል፣ መስመር ያወጣልኛል። ልክ እዚች ጋር ምንድነው ራይት ክሊክ ትነኩና ሜክ ሴሌክሽን የምትሏ ተነካላችሁ ማለት ነው። ሜክ ሴሌክሽን እንትኑ ነው በፒክሰል ምን ያህል ወደ ውስጥ ገብቼ ላውጣው ወይስ ይሄ የቆረጥኩትን ዙሪያውን ወደ ውስጥ ወደ ስጋው ገብቶ ሊቆርጥ ይችላል፣ ወይ ደግሞ እንዲህ ሽርክት አድርጎ እንደመቀሰም ሊቆርጥ ይችላል። ብዙ ጊዜ አንድን ብትጠቀሙ መርክላቸዋለሁ፣ አንድ ላይ ኦኬ እለዋለሁ። ከዛ ምን ይሄንን ፎቶ እዚህ ጋር ቪን በመንካት ወይም ደግሞ ሙቭ ቱል ስትባላለች ኦብጀክቶችን የምታንቀሳቀስ እዚች ላይ ተመጡና እችን ነገር ሁሌ መጠቀም አለባችሁ። በተለይ ጀማሪዎች እዚህ የመረጥነው ኤችዲ ፎርማት ላይ እንለቀዋለን ማለት ይሄ ዩቱብ ተምኔላችን ነው ፎርማቱ። ከዛ ይህንን በማሳነስ በምትፈልጉበት ቦታ በማሳነስ እዚች ጋር ኢንተር እንለዋለን ማለት ነው፣ ወይ ደግሞ ደብል ክሊክ። ከዛ ምን ይቀራል? ቴክስት ይቀራል። ይሄ በቃው ቴክስት ይቀራል። ቴክስቱን እንይዛለን፣ ከለር እንቀይራለን። ቴክስቱ ላይ ምንድነው ስሪ ቤዚክ ፎንት መቀየር አለባችሁ። እዚህ ጋር ማርክ ላይ ሆኖብኝ ነው። ስሪ ቤዚክ ቴክስታችሁን ማስተካከል አለባችሁ። ሴቲንጉ ልክ ስላሉ ነው። ቤዚክ ስሪ ቤዚክ አልኩኝ። ሁለተኛው ትሪክ ደግሞ የቴክስት ነው። ኦልሬዲ እንትን እያሳየኋችሁ ነው። እንዴት ቴክስት ኢፌክት እንዳለው ላሳያችሁ ፈልጋለሁ። ምን ያህል ተጽዕኖ እንዳለው ቴክስት። ስሪ ቤዚክ ተምኔል እንለዋለን። እናንተ ጻፉት። ስሪ ቤዚክ ተምኔል። እነዚህ ቴክስቱን ከጽሁፉ በላይ ነው ማድረግ ያለባችሁ። ምንጊዜም ጽሁፉ ላይ ቴክስት ፒክቸሩ ላይ ቴክስት መቀመጥ የለበትም። አይታችኋል። እንደዚህ ፒክቸሩ ላይ ቴክስት በምንም አይነት ታምር አታስቀምጡና ባይሆን እንደዚህ ይህንን ከላይ በማድረግ ቴክስቱን ከኋላ ማድረግ ወይም ደግሞ እንደዚህ ኦልሬዲ እቺ ሌየር እዚህ ጋር በማፈራረቅ ከላይ እንዲሆን የሚፈልጉትን ከላይ ከታች እንዲሆን የሚፈልጉትን ከታች ማድረግ ትችላላችሁ። ይሄንን ነገር እንደዚህ እናደርግና ኢፌክቱን ላሳያችሁ ስለፈለግኩኝ ነው። ስሪ ቤዚክ ተምኔል ቲፕ ልበለው እዚህ ጋር
ቲፕስ ኦኬ እንደዚህ አድርጌያለሁ። እሺ ከዛ አማርኛ ስለምንጠቀም እሺ እዚህ ጋር እሺ ቴክስት ላይ እንገባና እዚህ ጋር ፓወር ገዝ ላይ እናደርጋለን። ፓወር ገዝ በአማርኛ እና የአማርኛውንም ፎንት ኖርማል ፎንት ነው የምጠቀመው እያየውኝ። እሺ እዚህ ጋር ፎንቶችን ከእንግሊዘኛው የሸሸ ፎንት መሆን የለበትም። ፎንት መዘበራረቅ የለበትም። ከተቻለ ይሄን ነገር እንጠቀማለን። ኦልሬዲ ቴክስት ጨርሻለሁ። ትናንሽ ማስተካከያዎችን ባረግ ነው። አሁን ቀጣይ ደግሞ ሌላው ምንድነው የተምኔሉ ከለር ምን አይነት መሆን አለበት ነው። በቃ ብዙ ጊዜ የተለያየ አይነት ከለር የተለያየ አይነት የምትጠቀሙ ጥሩ አይመጣም። የተምኔል ከለር የዩቲዩብ ብራንድ ከለራችሁ መያዝ አለባቸው። በመጀመሪያ ደረጃ ምንድነው ግሪን ነው፣ ዋይት ነው፣ ብላክ ነው። የዩቲዩብ ብራንድ ከለራችሁ ምንድነው? እሱ ማውጣት መቻል አለባችሁ። የኔ አሁን ቀይ ነው። ለምሳሌ ዩቲዩብ ብራንድ ከለሬ እስቲ ላሳያችሁ፣ ቀይ ነው። ከዛ ከለር ወጥቼ መስራት አልፈልግም። ምክንያቱም ሁሌም ተመሳሳይ ልክ ይህን ቪዲዮ ባያችሁ ቁጥር ይህን ከለር ባያችሁ ቁጥር የዛ ቻናል ከለር ብላችሁ አይምሮ ውስጥ ያን መምጣት ያለበት እና ይህን ከለር ነው የምጠቀመው እኔ አሁን ማለት ነው። ባክግራውንድ ደብል ክሊክ አደርጋለሁ። ኦኬ እለዋለሁ። ኤፌክስ ውስጥ እገባለሁ። ከለር ኦቨሬ ከለር ከዚህ ላይ እጠቅሳለሁ። እሺ ከዚህ ላይ ጠቀስኩኝ። ቢጫ፣ ጥቁር፣ ቀይ ለዚህ ላይ ያለው ከለር ጥቁሩ ስለሚዋጥ በቀይ እዚህ ጋር ነጭ እጠቀማለሁ። እስቲ ቆይ በየሎስ እንዴት ነው? እሺ ነጭ እጠቀማለሁ። እሺ ነጭ እጠቀማለሁ። ኦኬ እሺ እዚህ ጋር ሼፕ እንደዚህ ያደርግለትና ኦልሬዲ እሺ ፊክስ ከለር መቀየር የምፈልጉትን ሼፕ ኦኬ እሺ እዚህ ጋር ይሄንን ለጭ ላድርገው። እስኪ እንሞክረው። ዲዛይን ያው እየሞከራችሁ የምትሉት ነገር ነው፣ እየሰራችሁ የምትሉት ነው። ፐርፌክሽን አጠብቁ። እያያችሁ አትራክት የሚያደርጋችሁ የሚስባችሁን ያን በቃ የምታዩትን ነገር ሴንስ ያደርጋችሁ እዛ ላይ ረክታችሁ በማስቀረት ነው ዲዛይን የምትሉት እና ኤቭሪ ከለር ሞክሩ፣ ትራይ አድርጉ። ውስጣችሁ የሚያስደስታችሁ ደስ የሚላችሁ ስትሰሩበት ምናምን ነገር እንደዚህ አይነት ከለር ሞር አሪፍ ነው። እሺ ቢጫ መጠቀም አልፈለኩም ነበር፣ አስገድዶኛል። እሺ ቆይ ትንሽ ፍክት አለብኝና እሱኛውን ቢጫ ልጠቀም ሳስበው። እሺ ኦኬ በቃ ይሄ ኦልሬዲ የሆነ ሴንስ እያደረገኝ ነው። እኔም ትንሽ አለው። እሺ ከዛ አማርኛውን ሳቢ እንዲሆን ለይሱ። እስቲ ምን እንበለው እዚህ ጋር እስቲ ምን እንበለው ገና ከዛ እሺ ከአሳቡ ጋር እንዲደለም ብዬ ነው ቴክስት የተጠቀምኩት።
እሺ ለምን ይሄን ነገር ቅመም የምትለውን በሆነ ወይ ማስቀመጥ አለብን ኦር ሰልከር ውስጥ አይሉ ነው ብቻ እስኪ እንፈልጋለን። እዚህ ሼፕ ላይ ስገቡና ኦፕሽኖችን ያመጣችኋል። እኔ ለጊዜው እስቲ ሰርክሉ ልጠቀም። ሰርክሉ ስትጠቀሙ ሺፍትን ይዛችሁ እንዲህ ስትለቁት ይህን ሼፕ ይሰራላችኋል። ከለር እንቀይራለን። ኦኬ ቅመም የምትለውን እዚህ ውስጥ ቅመም እዚች ውስጥ እሺ ማሳመሪያ ከዛ እዚህ ጋር ማሳመሪያ እንበል እስኪ ማሳመሪያ ከዛ እዚህ ሶስት እንጨምራለን። ጀማሪ ኦኬ እሺ እዚህ ጋር ኤፌክስ ከለር ኦቨርሌይ መቀየር አለብን። እቺን እስኪ ነጭ በዛ ከለር እንጠቀምና ከለር ሞር ባይበዛበት አሪፍ ነው። ከዚህ ሶስት ከለር ውጪ በጣም ከባድ ነው። የሎ አለ፣ ነጭ አለ፣ ቀይ አለ። እስኪ በአማርኛ አረባዩ አረባዋስ በአማርኛ አረባት እዚህ ጋር and then what about this shape? Okay. እሺ እዚህ ጋር አደረግን። ሴንስ ያለው ነገር ለመስራት እንሞክራለን። ትንሽ ሜቢ ከለሩ ቀይር ባረግ ኦኬ እሺ ትንሽ ሻዶ ብንሰጠው እስኪ ኤፌክስ ድሮፕ ሻዶ ውስጥ እንገባለን። ትንሽ የሻዶ ሳይዝ ደቀቅ። እሺ በአማርኛ አለው እዚህ ጋር። እሺ ሴቭ ማድረግ እንዳትረሱ። ሴቭ ስታደርጉ ለጀማሪዎች እሺ ፋይል ሴቭ አስ እሺ ለጊዜው ዴስክቶፕ ላይ ልጠቀም በቲአይኤፍ ብታደርጉት የተሻለ ነው። ኤዲት ለማድረግ ይጠቅማቸዋል። ከዛ ምንድነው ፍሪ ሶስት ብዬ ሊያዙ ዝም ብዬ ሴቭ አደረኩት። እሺ ይሄን ይመስላል። ከዛ ኔክስቱ ምን እንደሚመስል ላሳያችሁ። እሺ ለምሳሌ ይሄ ባክግራውንዱ ዝም ብሎ ልሙት ቀይ ከሚሆን ትንሽ የሆነ የተደበላለቀበት የሆነ ከለር ትንሽ በስሱ ከውስጡ የሚታይ ነገር እናደርጋለን። እሺ ቆይ ይሄንን ራሱ ልጠቀም። ይሄን ልጅ ለመጠቀም ምንድነው የምታደርጉት? ጀማሪዎች እዚች ጋር ተመጡና የልጁ ፎቶ ላይ ራይት ክሊክ ላይ ከዛ ዱፕሊኬት የሚል አለ። ዱፕሊኬት ሌየር ስታደርጉት ኦኬ ትሉትና ሁለት ያደርግላችኋል ማለት ነው። ሁለት ሆነ። ኦር ደግሞ ኮንትሮል ጄ ስትሉት ያው እዚህ ጋር ያመጣል ሾርት ኪ ማለት ነው። ስለዚህ የላይኛዋን እስቲ ደብል ላድርጋቸው ሁለት አደረኩ። ይሄንን ምን ላድርግ እስቲ ዝም ብዬ እስቲ እንዲህ ላስተኛ ነው ልሞክር። እንደዚህ ምናምን ላድርገው። እሺ
ከዛ ካረኩ በኋላ ከባክግራውንዱ ጀርባ ነው ማድረገው ማለት ነው። ከጽሁፎቹም ከምኑ ጀርባ ነው ማድረገው እዚህ ጋር ማለት ነው። አይታችኋል? ከሁሉም ነገር ጀርባ። ከዛ እዚህ ጋር ደግሞ ምን አለች? ኖርማል የምትላለች። እቺን ነገር ብትጠቀማት በጣም ደስ ይለኛል። እዚህ ጋር ያለችውን ነገር ኖርማል ውስጥ ይሄንን ብዙ ጊዜ ሰው ሲጠቀም አላይም። ኖርማል ላይ ነው ያለው ይሄኛው ፒክቸር። አሁን ይሄኛው ፒክቸር ኖርማል ላይ ነው ያለው። ይሄንን ወደ ታች እየቀየራችሁ እንደዚህ እየቀየራችሁ የተለያየ አይነት ከለር ያመጣላችኋል። አይታችኋል? ከኋላ እንዴት እንደሆነ ዳርክን ላይ ስናሳረገው መልቲፕል አለ። አይታል ከለር አይታችሁታል እንዴት እንደቀየረው። ከለር በርን አለ። እንዲህ እያለ ብዙ አይነት ኦፕሽኖች አሉት። ወደ ታች እያደረጋችሁ መቀየር፣ እናንተ ማየት የሆነ ሴንስ የሚሰጣችሁ ከለር እስኪመጣ። እችኛውን ትሪክ ላሳያችሁ የፈለኩት። በቃ ለሁሉም እችኛውን ነገር አንድ ባክግራውንድ አቆራረጥ፣ የፎቶ አቆራረጥ መጠንቀቅ። ሌላኛው እችኛዋ ነች ብዙ ጊዜ ሰው ማይጠቀማት። ሌላው ደግሞ ቴክስት ስታይል እሱ ነው። ይህን ላይ ታች እያደረጋችሁ የቀያየራችሁ ማየት። ቆይ እኔ እዚህ ላይ ላድርገውና ምን አደርገዋለሁ? ትንሽ ሰፋ አድርገዋለሁ። ኖርማሊ ፎቶ እንዳይታይ በቃ እንደዚህ ትንሽ ሰፋ እሳችሁ የራሳችሁ የሚገርም ባክግራውንድ ምንም ሩቅ ሳትሄዱ ምንም ነገር ሳትነካኩ ምንም ኢንተርኔት ሳትገቡ ምንም ሳትጠቀሙ እዚሁ ባለው ነገር ውስጥ ኦልሬዲ በቃ የሚገርም ተምኔል ሰራም ማለት ነው። ትንሽ ብለርድ አድርገዋለሁ የጀርባውን ማለት ነው። ቴክስቶቹን እንዳይወጣብኝ ይኸውላችሁ ትንሽ እዚህ ጋር አለቻ ፎቶ ላይ በመንካት እዚህ ጋር ኦፓሲቲ የሚል አለ። ኦፓሲቲ 100 ነበር እየቀነስኩት አየዋለሁ። ኦፓሲቲ ከኋላ ይኸውልህ 0 ላይ ሳስገባው ይጠፋል። ኦፓሲቲውን ስጨምረው ይመጣል። ትንሽ ሴንስ ያደረገ ይመጣል። የሚታያችሁ ከሆነ አይ ዶንት ኖ። እንደዚህ ኦፓሲቲውን ትንሽ ሰጠዋለሁ። እዚህ ጋር 60 ምናምን ላይ እሺ 50 ላይ ይብቃው። ኦፓሲቲ 50 ላይ ይብቃው። ኦልሬዲ አለቀ። በቃ ጨረስን። የዩቲዩብ ብራንድ ከለራችንን ሳለቅ አንድ ሀሳብ ማስተላለፍ የፈለግነውን ሀሳብ ሳለቅ 2 ከዩቲዩብ ተምኔሉ ጋር የሚሳሳበውን ፒክቸር መርጠን 3 እነዚህን ነገር በመጠቀም ቀላል የሆነ የዩቲዩብ ተምኔል ከቨሩን ሰራም ማለት ነው። አንድ ላይ ለጀማሪዎች ለጀማሪዎች በቃ ለጀማሪዎች ፎቶሾፕን በቀላል ወይ እንዲለምዱት ሳይወሳሰብባቸው ከቴክስት ጀምሮ እስከ ላይኛው ድረስ እንደ ፕሮፌሽናል የሆነው ወይ ተከትሎ እንደሚሄዱ አብረን እናያለን። በጣም ቀላል ነው። ዋና የሚፈልገው ያው እናንተ ኢንተረስቱን ካላችሁ ፎቶሾፕ በጣም ቀላል ነገር ነው። ይህንን ነው። ስለተከታተላችሁ አመሰግናለሁ። ቴንኪው